አሁን ያሉት ፕሬዝዳንት ሌተናንት ጀነራል ታደሰ ደግሞ በተለያየ መንገድ እንግዲህ የተለያዩ ተቃውሞ እንቅስቃሴዎች ሲደረጉባቸው እናያለን። እንግዲህ ብዙ ጊዜ ተቃውሞ እንቅስቃሴ ሲታይ የምናየው እንግዲህ እነዚህ ሁለት ተቋማት በእነዚህ ላይ የተመሰረተ ዲኤንኤ ያለው የዚህ የተቃውሞ አሁን ምናልባት በሰራዊት አመራሮች በኩል ሊገለጽ ይችላል ይሆናል ግን መነሻው ዞሮ ዞሮ ህወሓት ጽሕፈት ቤት ባሉ ፖለቲከኞችና በተወሰነ ደግሞ የሰራዊት አመራሮች መካከል የዚህ የፖለቲኮ ሚሊተሪ አካባቢ በአንድ አይነት አስተሳሰብ የመጠርነፍ አይነት ነገር ይስተዋላል። ሶ የዛ ውጤት ነው። ምናልባት እንግዲህ መቀለ ስለሆነ ያለ ነው በዚህ አጋጣሚ ቅር እንዳይላቸው አርሚ አዛዦቹ ብዙ ቀደም ሲል መቀለን የምታውቋት ሰዎች አሁን መጣችሁ ስታዩት ለካ ዝምታም ጩኸት አለው እንድትሉ የሚያደርግ አይነት የዝምታ ድባብ ነው ያለው። በተወሰነ መልኩ የአንሰርቴኒቲ ስጋት አለ። በተለያዩ ዘገባዎቻችን ላይም እንደገለጽ ነው የሰራዊት እንቅስቃሴ ነበር። የሰራዊት እንቅስቃሴ የነበረው እንግዲህ እዚህ ጋር ነው። ሁለቴ ነው የሰራዊት እንቅስቃሴ የነበረው። ብዙዎቻችሁ እንደምታስታውሱት መጀመሪያ አርሚ 22 የፕሬዝዳንት ጽሕፈት ቤቱን ከባ ነበር። ከዛ በኋላ ደግሞ ከአንድ ወር ከአንድ ሳምንት በኋላ አርሚ 31 ደግሞ እንደገና ሁለት የተለያዩ የሰራዊት ህዋሳት መጥተው እዚህ ፊት ለፊታችን ይገኛል ድምጽ ወያኔ ቴሌቪዥንም ጭምር ከበው ነበር ፕሬዝዳንት ጽሕፈት ቤት። እንዲሁም ደግሞ ይህ መንገድ ከህወሓት ጽሕፈት ቤት እስከ ፕሬዝዳንት ጽሕፈት ቤት ድረስ ያለውን መንገድ ጭምር የዘጉበት ሁኔታ ነው የነበረው።